ብዙ ገንዘብ ሳታወጡ ታላቅ ልምድ ሳይኖራችሁ አሁንም በኢትዮጵያ ውስጥ የተሳካለት የቢዝነስ ባለቤት መሆን ይቻላል ብዬ ብነግራችሁ፣ በሀገራችን ገበያ ውስጥ ተደብቀው የሚገኙ ትንሽ ካፒታል የሚጠይቁ ግን ከፍተኛ ትርፍ ሊያስገኙ የሚችሉ እድሎች አሉ። የዛሬው ምን ልስራ የሚለውን ጭንቀት ወደ ምን ያህል ላሳድግ በሚለው ጥያቄ የምንቀይርበት ጊዜ ነው። አሁን እንጀምርና ማንኛውም ጀማሪ በቀላሉ ወደ ስኬት ሊያመራ የሚችልባቸውን 5 ወርቃማ የቢዝነስ ሀሳቦች አብረን እንመልከት። ሰላም እንደምን አላችሁ የዩኒቨርሳል ጋይድ ቤተሰቦቼ። ዛሬ እንግዲህ 5 ወርቃማ የቢዝነስ እድሎች ለጀማሪዎች ወይም ጎልደን ቢዝነስ ኦፖርቹኒቲ ፎር ቢግነርስ የሚል ርዕስ ይዤ መጥቻለሁ። እንግዲህ በዛሬው ርዕስ በኢትዮጵያ ማንኛውም ሰው ብራንድ ወይም ትልቅ ንብረት ሳይኖረው መጀመር የሚችላቸው 5 የቢዝነስ ሀሳቦችን እነግራቸዋለሁ። እንግዲህ የዚህ ቻናል ቤተሰብ ይሁኑ። ላይክ፣ ሰብስክራይብ፣ ሼር ማድረጋቸውን አይርሱ። እንግዲህ ወደ ትምህርታችን እስቲ እንግዲህ በአሁኑ ሰዓት እንግዲህ በጣም የሚያዋጡ ብዙዎችን የሚጠቅሙ የቢዝነስ ሀሳቦች ወይም እነኚህ 5 ወርቃማ የቢዝነስ እድሎች የምንላቸው እነማን ናቸው የሚለውን ስናይ የመጀመሪያ እንግዲህ በመጀመሪያ ደረጃ የምናገኘው ፍሪላንስ ዲጂታል ሰርቪስ የምንላቸው ናቸው። እንግዲህ የፍሪላንስ አገልግሎት ማለት በዲጂታል መድረኮች ላይ በመመስረት የእርስዎን ክህሎት በመጠቀም ለደንበኞች አገልግሎት የሚሰጡበት ነፃ ስራ ማለት ነው። ነፃ ስራ ማለት በነፃ የሚሰጡት አገልግሎት ሳይሆን በፍሪደም ቤታችሁ ሆናችሁ በየትኛውም ወርክ ስቴሽን ላይ ሆናችሁ ሰርታችሁ ገንዘብ የምታገኙበት የገቢ ምንጭ ማለት ነው። ስለዚህ ያ ማለት ነው ነፃ ሆኖ ለተለያዩ ደንበኞች ወይም ኩባንያዎች በፕሮጀክት መልክ መስራት ማለት ነው። ያን ፕሮጀክት ሰርተን ገንዘብ የምናገኝበት መንገድ ማለት ነው። ሁለተኛው ኮንሰፕት በዚህ ውስጥ የምናገኘው እንግዲህ ዲጂታል አገልግሎት ወይም ዲጂታል ሰርቪስ የምንለው ነው። ዲጂታል ሰርቪስ እንግዲህ አገልግሎትን በኮምፒውተር ወይም በኢንተርኔት አማካኝነት የሚሰጥ መሆኑ ይታወቃል። ለምሳሌ ድረገጾችን፣ ዲዛይን፣ ግራፊክስ፣ ኮፒራይቲንግ፣ ሶሻል ሚዲያ ማኔጅመንት፣ ቪዲዮ ኤዲቲንግ ወዘተ የመሳሰሉትን ልንሰራባቸው ማለት የምንችልባቸው የቢዝነስ ሀሳብ ነው። ስለዚህ ፍሪላንስ እንደ ዲጂታል ሰርቪስ በዚህ ዘመን በጣም ተፈላጊ እና በብዙዎች ተደራሽ የሆነ የቢዝነስ ሀሳብ ነው ማለት ነው። እንግዲህ ምን ያህል ትርፋማ ያደርገናል ወይም ትርፋማ ያደርጋል ብለን ስንመለከት እንግዲህ የፍሪላንስ ዲጂታል አገልግሎት ንግድ ከፍተኛ ትርፋማ ያደርጋል። ትርፋማነቱ ግን የሚወሰነው በሚከተሉ ቁልፍ ነጥቦች ላይ ነው የሚሆነው። የመጀመሪያ የክህሎት ደረጃ እና የገበያው ፍላጎት ነው። ክህሎታችን ምን ያህል ደረጃ ነው፣ ገበያው ደግሞ ምን ይፈልጋል፣ ምን ያህል ሊፈልግ ይችላል፣ ሪኳይርመንቱ ምንድን ነው የሚለውን ላይ ዲፔንድ ይሆናል ማለት ነው ትርፋማ ለመሆን ማለት ነው። ይሄን ስንል ማለት ተፈላጊና ውስን የሆኑ ክህሎቶች ለምሳሌ ብናይ ሳይበር ሴኪዩሪቲ አለ። እንግዲህ ይሄ በጣም እውቀት የሚፈልግ እንትን ነው፣ ስፔሻላይዜሽን ነው። ከዛ ሲቀጥል ደግሞ የሶፍትዌር ልማት፣ ይሄ ሶፍትዌር ዴቨሎፕ የሚያደርጉ ከፍተኛ ዋጋ ያላቸው ናቸው። እነኚህ አይነት ክህሎቶች ካሉን በጣም ትርፋማ ያደርጉናል ማለት ነው። ስለዚህ የመጀመሪያው ይሄ ነው። በሁለተኛ ደረጃ የአገልግሎት ዋጋ ፕራይሲንግ የምንለው ማለት ነው። አገልግሎታችንን በትክክል በልምድና በገበያ ሁኔታ መሰረት ዋጋ መወሰን አለብን። አለበለዚያ እኛን ብቻ እንዲጠቅመን ብለን ዝም ብለን እንትን የምንል ከሆነ ትርፋማ አያደርገንም ማለት ነው። ስለዚህ ገበያው ላይ ባለው የገበያ ሁኔታ እኛ የምንሰራ ከሆነ በጣም ትርፋማ የምንሆንበት አንዱ የቢዝነስ አይዲያ ነው ማለት ነው። ሌላኛው ደግሞ የደንበኛ መሳብና ማቆየት ነው የዚህ ስራ ማለት ነው። የማያቋርጥ ስራ ማግኘት እና ጥራት ያለው አገልግሎት በመስጠት ነባር ደንበኞችን መያዝ እንችላለን። ስለዚህ ነባር ደንበኞች አሉን ማለት ሁሌም ስራ አለን ማለት ነው። ስለዚህ ሁሌም ገቢ አለን ማለት ነው። ስለዚህ ይሄንን በመጠቀም እንትን እንላለን ማለት ነው። ይሄ ትልቁ ጥቅሙ ማለት እኛም ማለት ትርፋማ የሚያደርገን ነገር ዝቅተኛ መነሻ ወይም አነስተኛ ካፒታል ነው የሚጠይቀን። ምክንያቱም ብዙ ወጪ ወይም ትልቅ ገንዘብ አይጠይቅም። ስለዚህ ከባህላዊ ንግዶች በተለየ ብዙ ጊዜ የሚፈለግ ነው። ምክንያቱም በኮምፒውተር በኢንተርኔት ብቻ ስለሆነ ዝቅተኛ ወጪ ነው። ማንኛውም ይሄን ስራ ለመስራት ምንድን ነው የሚፈልገው? ኮምፒውተር ወይም ደግሞ ሞባይላችን፣ በቀላሉ እጃችን ላይ ያለው ሞባይል አንዱ የገቢያችን ምንጭ ነው ማለት ነው። ስለዚህ ዛሬ በኢትዮጵያ ብዙ ንግዶች እንግዲህ በሶሻል ሚዲያ ነው የሚሰሩት። ማስታወቂያ በመስራት የቪዲዮ ኤዲቲንግ ይፈለጋል በዚህ ሰዓት። ስለዚህ እነኛን ስራዎች ከሰራን በጣም ገቢ የምናገኝበት ነው። ምክንያቱም ምንም ወጪ ሳናወጣ ማለት ነው። ስለዚህ የሚፈልገው ነገር ምንድነው? ስልክ ወይም ላፕቶፕ ነው። በቃ ላፕቶፕ የሌለው በስልኩ መስራት የሚችለው የቢዝነስ አይዲያ ነው ማለት ነው።
ሌላኛው በሁለተኛ ደረጃ የምናገኘው እንግዲህ በጣም ወርቃማና ልንጠቀምበት በአሁኑ ሰዓት የሚገባው ኮንቴንት ክሬሽን ነው። ኮንቴንት ክሬሽን ማለት ይዘት መፍጠር ማለት ነው። ይህ ማለት ምንድነው? በአንድ የተወሰነ ዓላማ ወይም ርዕሰ ጉዳይ ላይ ጠቃሚ ተዛማጅነት ያለውን ስራ እና አሳታፊ መረጃ በማንኛውም መልኩ ወይም ፎርማት በማዘጋጀት ለተመልካች ወይም ለአንባቢ ማቅረብ ማለት ነው። ስለዚህ ይሄ ኮንቴንት ክሬሽን የምንችል ሰዎች በአሁኑ ሰዓት ስፔሻሊ አሁን ባለንበት ዘመን በዚህ በዲጂታል ዘመን በጣም አስፈላጊ ነው ማለት። ስለዚህ ዋናው ዓላማው የተመልካቾችን ቀልብ መሳብ፣ ትምህርት መስጠት፣ ማዝናናት ወይም አንድ ድርጅት ወይም ምርትና አገልግሎቱን ማስተዋወቅ እንዲችል ማድረግ ማለት ነው። ይሄንን መስራት ከቻል ትልቅ ገቢ ወይም ትርፋማ የምንሆንበት አንዱ ነው ማለት ነው ኮንቴንት ክሬሽን ማለት ነው። ስለዚህ ዋና ማለት የይዘት አይነቶቹ ወይም ፎርማቶቹ በተለያየ መንገድ ሊቀርብ ይችላል። ይሄ ኮንቴንት ክሬሽን የምንለው ሀሳብ ወይም ይዘት ማለት ነው። እነኝም ብንሰራ በጣም ውጤታማ ያደርገናል ማለት ነው፣ ምንም ወጪ ሳናወጣ። ለምሳሌ ጽሁፋዊ ይዘት ያለው ወይም ቴክስት ኮንቴንት ያለው ብሎግ ፖስቶች እና መጣጥፎች፣ የዜና መግለጫዎች ወይም ፕሬስ ሪሊዝ የምንላቸው ማለት ነው፣ ቪዥዋል ኮንቴንት የመሳሰሉ ፎቶዎች እና የግራፊክስ ስራዎች፣ ኢንፎግራፊክስ መረጃን በምስል ላይ ማቅረብ፣ ቪዲዮ ኮንቴንት ያላቸውን የዩቲዩብ ቪዲዮዎችን፣ የሶሻል ሚዲያ ኮንቴንቶችን እንዲሁም ይሄ ፕሮሞሽናል ቪዲዮ ወይም የማስታወቂያ ስራዎች ብንሰራ ምን እናገኛለን ማለት ነው? ቀላል የማይባል ገቢ በቀላሉ ስልካችን ብቻ በመጠቀም የምንሰራው ስራ ነው ማለት። ስለዚህ ኮንቴንት ክሬሽን በተለይ በዚህ ዘመን በጣም አዋጭ የሆነ ቢዝነስ ነው ማለት ነው። ለምሳሌ ኦዲዮ ኮንቴንትን፣ ፖድካስት የመሳሰሉ በቃ የሶሻል ሚዲያ ኮንቴንቶችን ብንሰራ በጣም አዋጭና ገንቢ የሆነ ማለት እኛ ቢዝነሳችን ቢውልድ እንድናደርግ ወይም ራሳችን እንድንቀይር የሚያደርግ ነው። ብዙ ወጪ ሳይጠይቅ ስታርታፕ ኮርስ ሳናወጣ በቀላሉ እንሰራቸው የምንችላቸውና ገንዘብ የምናገኝባቸው ናቸው ማለት ነው። ስለዚህ ይዘት መፍጠር ወይም ኮንቴንት ክሬሽን ለምን ያስፈልጋል ካል እንግዲህ ይዘት ለመፍጠር ለግለሰቦችም ሆነ ለንግድ ድርጅቶች በጣም ወሳኝ የሆነ ኮንሴፕት ነው። ለምን ማለት ኢምፖርታንሲው ምንድን ነው? ምክንያቱ ምንድን ነው? ለሚከተሉ ምክንያቶች በጣም አስፈላጊ ነው ኮንቴንት ክሬሽን። ለምሳሌ ተመልካችን ወይም ደንበኛ መሳብ ነው ብለናል። ስለዚህ ጠቃሚ ይዘት ካለ ሰዎች ፍላጎት ካላቸው ርዕሰ ጉዳይ ጋር በተገናኘ ወይም ራሳችን ወይም ድርጅቱ እንዲያመጣ ያደርጋል ማለት ነው። የተለየ ገቢ እንዲያመጣ ስናስተዋውቅ፣ ፕሮሞት ስናደርግ፣ ከስተመርን ስንስብ ለአንድ ድርጅት ወይም ለቢዝነስ ተቋም እናገኛለን፣ ገቢ እናገኛለን ማለት ነው። ይሄ ደግሞ በዚህ የምናገኘው ደግሞ በሌላው መንገድ አመኔታ ማለት እውቀትና አመኔታን እንገነባበታለን። ስለዚህ ይሄ ሶሻል ቢውልድ አፕ የምንለው ማለት ነው። ስለዚህ ትረስት ቢውልድ የምናደርገው ሲሆን ብዙ ከስተመሮችን ጥራት ያለው ይዘት ስናቀርብ ምንድነው የሚሆነው? ባለሙያ መሆናችንን ያውቃሉ ብዙ ከስተመሮች። እነኚህም ሰዎች ደግሞ እንዲያምኑን ያደርጋል። ስለዚህ ምን እናደርጋለን ማለት ነው? ከስተመርን እንስባለን ማለት ነው። በዚህ ምክንያት ከስተመር ስንስብ ደግሞ እኛ የምናገኘው ገቢ አለ ማለት ነው። ይሄ ምንድነው? ሶሻል ሚዲያን በመጠቀም ማለት ነው። ሌላው ደግሞ የዚህ ጥቅሙ ይሄ ኮንተንት ክሬሽን ኢምፖርታንሲው የፍለጋ ውጤት ማሻሻል ነው። ይሄ ሰርች ኢንጂን ኦፕቲማይዜሽን ሰዎች በጎግል ላይ ሲፈለጉ ይዘቱን በመጀመሪያዎቹ ውጤት ላይ እንዲያመጣ የምናደርገው ማለት ነው። ስለዚህ ሰርች ኢንጂን ኦፕቲማይዜሽን ይረዳናል፣ ለዚህም ይረዳናል ማለት ኮንቴንት ክሬት ስናደርግ ምንድነው በቀላሉ እንገኛለን ማለት ነው። ምን ላይ? ጉግል ላይ ሊሆን ይችላል። በየትኛውም ሰርች ሲደረግ መጀመሪያ ቅድሚያ የሚመጣው የእኛ ስራ ነው ማለት ነው። ስለዚህ ለዚህም ውጤት ይጠቅመናል ማለት ነው። ሌላው ከአድማጮች ጋር ግንኙነት መፍጠር ነው። በቋሚነት እና በአዲስ አሳታፊ ነገር ሲለጠፍ ከታዳሚዎች ጋር ጠንካራ ማህበረሰብ ግንኙነት ወይም ሶሻል ቢውልዳፕ ይፈጠራል ማለት። ስለዚህ እኛም ገበያችን ጌይን እናደርጋለን ማለት። ሌላው ደግሞ ምርትና አገልግሎትን ለማስተዋወቅ ነው። ምክንያቱም የተለያዩ ድርጅቶች፣ የቢዝነስ ተቋማቶች ምርትና አገልግሎታቸውን ያው እንግዲህ በአሁኑ ሰዓት ላይ የሚያስተዋውቁት በምንድን ነው? በሶሻል ሚዲያ በመጠቀም። ስለዚህ ይሄን ሶሻል ሚዲያ እኛ ኢንፍሉዌንስ በማድረግ ምንድን ነው የምናደርገው ማለት ነው? ብዙ ከስተመሮች ወይም እኛ ሶሻል ቢውልዳፕ የሰራ ነው ምርትና አገልግሎትን ለድርጅቶች እንትን ስንል ምንድን ነው የሚሆነው? ብዙ ማለት ተጠቃሚዎች ወይም ከስተመሮች ወይም እኛ ቢውልድ ያደረግናቸው እንትኖች ካሉ ምንድን ነው የሚሆነው ማለት ነው? በቀጥታ ከመሸጥ ይልቅ ምንድን ነው ማለት በሶሻል ሚዲያ በማስተዋወቅ ገቢ እናገኝበታለን ማለት። በአጭሩ እንግዲህ ኮንተንት ክሬሽን ሀሳቦችና መልእክቶችን በመጠቀም የአድማጮችን ትኩረት በመሳብ እሴት ለመስጠት እና ግቦትን ለማሳካት የሚያስችል ጠቃሚ ነገር ነው።
ስለዚህ ይሄንን በመጠቀም ምን ይሆናል ማለት ነው? ገቢ እንሰበስብበታለን ማለት ነው። በሶስተኛ ደረጃ እንግዲህ የምናገኘው ወርቃማ የቢዝነስ ሀሳብ በዚህ ሰዓት የሚሰራው ሚኒ ኢምፖርት ቢዝነስ ወይም ስሞል አይተም ሪሰርች የምንለው ማለት ነው። ይሄ ማለት ዝቅተኛ የመግቢያ ካፒታል ወይም ሎ ስታርታፕ ካፒታል የሚፈልግ ነው። ያ ማለት አነስተኛ መዋለ ንዋይ ትላልቅ አስመጪዎች እንደሚጠይቀው ከፍተኛ ካፒታል ሳይኖር በትንሽ ገንዘብ ንግዱን መጀመር ይቻላል። ጥቂት ምርቶችን ብቻ በመስጠት ማለት ነው። መስጠት በመጀመራችን የተወሰኑ ምርቶችን እናገኛለን ማለት ነው፣ ገቢን እናገኛለን ማለት። ስለዚህ ይሄን ስንል ደግሞ ምንድነው ለምሳሌ ጥቅሙ አነስተኛ ስጋት ነው፣ ሎ ሪስክ ነው። ምክንያቱም የምናወጣው ካፒታል በጣም አናሳ ስለሆነ ጥቂት ምርቶች ብቻ ስለሚገዙ ንግዱ ባይሳካ እንኳን የሚደርሰው የገንዘብ ኪሳራ በጣም አነስተኛ ነው ማለት ነው። ስለዚህ ሚኒ ኢምፖርት ቢዝነስ የምንላቸው ዝቅተኛ የመግቢያ ካፒታል ያላቸው እነኝም ብንጀምር በጣም አዋጭ ናቸው በዚህ ሰዓት ማለት ነው። ሌላኛው የዚህ የሚኒ ኢምፖርት ቢዝነስ ጥቅሙ ምንድነው? የመተጣጠፍ ችሎታ ወይም በጣም ፍሌክሰብል ነው። ያ ማለት ከየትኛውም ቦታ መስራት ይቻላል፣ የትኛው ቦታ ላይ ሆኖ ማለት ነው። ብዙዎቹ ንግዱ የሚካሄዱበት በኦንላይን ስለሆነ ከቤት ወይም ከየትኛውም የበይነ መረብ ወይም አድራሻ መዳረሻ ካለበት ቦታ መስራት ይቻላል፣ ቤት ቁጭ ብሎ ማለት ነው። ስለዚህ ምንም ለመኪና፣ ለትራንስፖርት፣ ለተለያየ ወጪ ሳንዳረግ ይህንን መስራት እንችላለን ማለት ነው። ይሄ ደግሞ እንግዲህ ሚኒ ኢምፖርት ቢዝነስ የምንለው ወይም ይሄ ስሞል አይተምስ ሪሴልስ የምንለው ሌላኛው ጥቅሙ ምንድነው? የሙሉ ጊዜ ስራን አይጠይቅም ማለት ሙሉ ጊዜያችንን ተጠቅመን የምንሰራው ስራ አይደለም። ስለዚህ ጊዜያችን አይወስድብንም። ሌላ ስራዎችንም ኤክስተርናል መስራት እንችላለን። በሌላ ስራ ወይም ትምህርት ላይ ሆነን ቢሆን በትርፍ ጊዜያችን መስራት የምንችለው ቢዝነስ ነው። ስለዚህ ምንም ኪሳራ የለውም። ስለዚህ በጣም አዋጭ ቢዝነስ ነው ማለት ነው። በሌላው እንግዲህ የሰፊ የገበያ ምርጫ ነው። ዋይድ ሬንጅ ኦፍ ፕሮዳክት ቾይስ ማለት ነው። ልዩ ልዩ እቃዎችን ለምሳሌ እንደ አልባሳት፣ ኤሌክትሮኒክስ፣ መለዋወጫዎች፣ የቤት እቃዎች፣ የውበት መጠበቂያዎች ወዘተ የመሳሰሉትን በሺዎች የሚቆጠሩ ምርቶችን ከዓለም አቀፍ ገበያ መምረጥ እንችላለን። መርጠን አምጥተን እኛ ጋር ገበያው ላይ እዚህ ሎካል ማርኬት ላይ መሸጥ እንችላለን ማለት። ስለዚህ እነኝን ብናመጣ በጣም ሎው ስታርታፕ ኮስት ስለሆነ የሚፈልገው ብዙም ኪሳራ ያጋጥም ትርፋማ ነው የምንሆነው ማለት ነው። ስለዚህ በሌላ መልኩ ደግሞ የትኩረት እቃዎች አሁን የሰፊ ገበያ ምርጫ ስንል ምንድነው የሚሆኑ ኒች ፕሮዳክት ማለት ነው። ኒች ፕሮዳክት ማለት በሀገር ውስጥ ገበያ በቀላሉ የማይገኙ ልዩ ምርቶችን በማስመጣት ጥሩ ትርፍ ማግኘት ይቻላል ማለት ነው። ስለዚህ ይሄን በመጠቀም ምን ማለት አለ ካፒታላችን ማሳደግ እንችላለን፣ የገቢ ምንጫችን ወይም ቢዝነሳችንን ማሳደግ እንችላለን ማለት ነው። በአራተኛ ደረጃ ደግሞ ከፍተኛ የትርፍ ዕድል ወይም ሃይ ፕሮፊታቢሊቲ ፖቴንሻል ይኖረናል። ዝቅተኛ ዋጋ ከውጭ አምራቾች ወይም የጅምላ ሻጮች ጋር ወይም ሆልሴለር ከምንላቸው ካሉበት ሀገር በቀጥታ በመግዛት ምርቶችን በአነስተኛ ዋጋ ማግኘት እንችላለን። ያንን ደግሞ እኛ ደግሞ ወደዚህ አምጥተን ብንሸጣቸው በዝቅተኛ ዋጋ የገዛነውን እዚህ በሀገር ውስጥ ደግሞ በተመጣጣኝ ዋጋ በመሸጥ ወይም የትርፍ ዕዳጋችን ወይም ይሄ ፕሮፊት ማርጅን የምንለውን ማግኘት እንችላለን ማለት ነው። ስለዚህ በዛ ምክንያት እንላለን ማለት ነው። ሌላው በኦንላይን ሽያጭ ላይ ትኩረት ማድረግ ነው። የዚህ የሚኒ ማርኬት የምንላቸው በኦንላይን ላይ ሽያጭ ስናተኩር ፎከስ ኦን ኦንላይን ሴልስ ማለት ነው። የትም ሳንሄድ ሱቅ ወይም ቢሮ መከራየት ሳያስፈልገን በኢንስታግራም፣ በፌስቡክ፣ በቲክታክ ወይም በቴሌግራም ላይ በመሸጥ የስራ ማስኬጃ ወጪውን ይቀንሳል ማለት። ስለዚህ እኛን ስለማይጎዱ ቁጭ ብለን በሞባይላችን የምንሰራቸው ስራዎች ናቸው ማለት። ስለዚህ ይሄ ደግሞ ምንድነው ማለት ነው? ሶሻል ሚዲያን ስንጠቀም ሰፊ የደንበኛ ሽፋንን እናገኛለን ማለት። በኦንላይን መድረኮች አማካኝነት ከየትኛውም የሀገሪቱ ክፍል ያሉ ደንበኞችን በቀላሉ አንድ ቦታ ቁጭ ብለን ማግኘት እንችላለን። ስለዚህ ወጪ ሳናወጣ ትርፋማ የምንሆንበት መንገድ ነው ማለት። በአጭሩ አነስተኛ አስመጪ ንግድ በአነስተኛ ካፒታል ተጀምሮ ከፍተኛ የትርፍ ዕድል ያለው እና ከፍተኛ ደረጃ ተለዋዋጭ የሆነ የንግድ ሞዴል ነው ይሄ ሚኒ ማርኬት የምንለው ማለት ነው። ስለዚህ ለምሳሌ እንደ ፎን አክሰሰሪ፣ ሪንግ ላይት፣ ዎች፣ ስሞል ኤሌክትሮኒክስ የመሳሰሉትን ብንሰራ በጣም ይጠቅሙናል ማለት ነው። ሌላው በአራተኛ እንግዲህ የሚያዋጣው በዚህ ሰዓት እንግዲህ ለብዙዎቻችን ብናውቅበትና መስራት ከቻልን የሚያዋጣን ኦንላይን ቲቺንግ ነው፣ ስኪል ትሬኒንግ የምንለው ማለት ነው። ይሄ እንዲሁም ችሎታ ያላቸውን ሰዎች በማምረት ገቢ መፍጠር ይቻላል ማለት ነው። ለምሳሌ ግራፊክ ዲዛይን፣ ቤዚክ ኮምፒውተር፣ ቪዲዮ ኤዲቲንግ፣ እንግሊሽ ፍሪላንሲንግ ስኪልስ፣ ኤአይ ቱልስን በመጠቀም እነ ቻትጂፒቲ፣ ካንቫ፣ ካፕከት
የመሳሰሉትን ፕላትፎርሞች ለኤዲተሮች ወይም ለሚፈልጉ ሰዎች ኦንላይን ላይ በማስተማር ላይክ እንደ ዩቲዩብ፣ ቴሌግራም እና ዙም በመሳሰሉ ብናስተላልፍ በቀላሉ በሞባይላችን አንድ ቦታ ቁጭ ብለን ገቢ ማግኘት እንችላለን። ስለዚህ ኦንላይን ቲቺንግ አንዱ በዚህ ሰዓት በጣም አዋጭ የሆነ ቢዝነስ ነው ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው? ይሄ ምርጥ ቢዝነስ ነው። ስፔሻሊ ደግሞ ለሚያስተምሩና ለባለችሎታ ሰዎች ወይም ተሰጥኦ ያላቸው ሰዎች በጣም ሊሰሩት የሚችሉ የቢዝነስ አይነት ነው ማለት ነው። ስለዚህ ይሄንን ብንጠቀምበት እናተርፍበታለን ማለት ነው። በአምስተኛ በመጨረሻ የምናገኘው እንግዲህ ሎካል ሰርቪስ ቢዝነስ ነው። ይሄ ማለት አገልግሎት መስጫ የሆኑ አካባቢያዊ አገልግሎት ንግድ የሚሰጡ ማለት ነው። ይሄ ማለት ምን ማለት ነው? በአንድ የተወሰነ አካባቢ ወይም ማህበረሰብ ወይም ክልል ውስጥ ለሚገኙ ደንበኞች በቀጥታ አገልግሎት የሚሰጥ ማንኛውም ኩባንያ ወይም ንግድ ማለት ነው። ይሄ ዋና መለያው እንግዲህ አገልግሎቱ የሚሰጠው በዚያው አካባቢ ለሚኖሩ ወይም ለሚገኙ ሰዎች ነው። አብዛኛውን ጊዜ በደንበኛው ቤት ወይም ንግድ ቦታ በመሄድ ለምሳሌ የቧንቧ ስራ፣ እንደገና ፀጉር ቤት፣ የቢዩቲ ሳሎኖች ምናምን በመሳሰሉት ብንሰራ አሁን እየሄድን በጣም እንጠቀምበታለን ማለት ነው። ስለዚህ ለምሳሌ በተጨማሪ እንትኖች የቤት አገልግሎቶች አሉ፣ ሆም ሰርቪስ የምንላቸው ማለት ነው። ለምሳሌ ኤሌክትሪሽያን፣ ቅድም እንዳልኩት ደግሞ ቧንቧ ሰራተኛ፣ የጽዳት አገልግሎት ክሊኒንግ ሰርቪስ የምንለው፣ የሳር እንክብካቤ እንትን የሚሉ ይሄም አንዱ አገልግሎት የምንሰጥ በቀላሉ እኛ ልንሰራቸው የምንችለው የሙያ አይነት ነው ማለት ነው። ሌላ ደግሞ የሙያ አገልግሎቶች ፕሮፌሽናል ሰርቪስ የምንላቸው ማለት ነው። ስለዚህ አካባቢያዊ የህግ ባለሙያ፣ አካውንታንት፣ የጤና ባለሙያ የመሳሰሉትን እነኚህ የሙያ አገልግሎቶች በሰፈር በአካባቢ ባለንበት አካባቢ የሆነ ብዙም ትራንስፖርቴሽን ኮስት ሳናወጣ ልንሰራው የምንችለው የቢዝነስ አይዲያ ነው ማለት። ስለዚህ ይሄ በቀላሉ እኛ በኤሪያችን የምናገኘው የቢዝነስ ሀሳብ ነው። እነኚህም ብንሰራ በአሁኑ ሰዓት ያዋጣናል ማለት። ሌላኛው ደግሞ የግል አገልግሎቶች ወይም ፐርሰናል ሰርቪስ የምንላቸው ለምሳሌ ቅድም መነሻ ላይ እንዳነሳሁት ፀጉር ቤት፣ ስፓ፣ የግል አሰልጣኝ ወይም ፐርሰናል ትሬነር የምንለው ማለት ነው። እነዚህ አሁን በጣም ያዋጡናል ማለት ነው። ስለዚህ ይሄ ሎካል ማርኬቱን ኮንትሮል ማድረግ እንችላለን ማለት ነው። እንግዲህ ምን ያህል ትርፋማ ያደርገናል ወይም ፕሮፊታቢሊቲው ምን ያህል ነው ካል እንግዲህ የአካባቢያዊ አገልግሎት ንግድ ከፍተኛ ትርፋማ ያደርጋል። ምክንያቶቹ አሁን የምጠቅሳቸው ናቸው ማለት ነው። የመጀመሪያው ዝቅተኛ የጅምር ወጪ ወይም ሎ ኦቨርሄድ ነው የሚጠይቁት። ምክንያቱም እንደ ምርት መሸጫ ንግድ ብዙ ክምችት ወይም ኢንቨንተሪ እና ትልቁ ሱቅ አያስፈልግም ማለት ትልቅ መጋዘን ወይም ሱቅ አያስፈልግም ይሄን አገልግሎት ለመስጠት ማለት ነው። ዋናው ኢንቨስትመንት ክህሎታችን ወይም ችሎታችን ወይም መሳሪያዎቻችን ነው። እጃችን ላይ ያሉ መሳሪያዎች ወይም ደግሞ ትራንስፖርት ሊሆን ይችላል ማለት ነው። ይህ የስራ ማስኬጃ ወጪን ይቀንሳል ማለት ነው። ስለዚህ የትራንስፖርት ወጪን ይቀንስልናል። ዋናው እንትን ምንድነው? ለዚህ እንትናችን አይምሯችን፣ ጭንቅላታችን ወይም ክህሎታችን ወይም እጃችን ላይ ያለው የምንችለው ነገር በቂ ነው ማለት ነው። ይሄንን እንትን ለማለት ሌላኛው ከፍተኛ የትርፍ ዕዳግ ወይም ሃይ ፕሮፊት ማርጂን አለው። ይሄ ማለት ብዙ ጊዜ አገልግሎቶች ከቁሳቁስ ይልቅ በዋናነት በሰው ችሎታ ወይም በጉልበት ላይ የተመሰረቱ ስለሆኑ እዚህ ሎካል ማርኬት ላይ የምንለው የትርፍ ዕዳጋቸው ወይም ፕሮፊት ማርጂናቸው ከፍተኛ ስለሚሆን በጣም አዋጭ ነው ማለት ነው። ስለዚህ ለምሳሌ ለአንዳንድ የጽዳት ወይም የጥገና አገልግሎቶች ከ50% እስከ 70% የተጣራ ትርፍ ልናስመዘግብ እንችላለን ማለት ነው። ስለዚህ በጣም አዋጭ ቢዝነስ ነው ማለት ነው። ስለዚህ ይሄ የአካባቢን ፍላጎት ማሟላት አለብን። ይሄ ሚቲንግ ሎካል ዲማንድ የሚለው ማለት ነው። ስለዚህ የአካባቢው ሰዎች የሚያስፈልጋቸውን አገልግሎት በቀጥታ ስለምናሟላ የደንበኛውን ፍላጋ ወይም ይሄ ማርኬት ፔኔትሬሽን የሚባለውን ወጪ ይቀንስልናል ማለት ነው። ስለዚህ እነኚህ ቢዝነሶች በጣም እኛ ብንሰራቸውና ብንጠቀምባቸው በዚህ ሰዓት የሚያዋጡን የቢዝነስ አይዲያዎች ናቸው ማለት ነው። እንግዲህ ይሄን ይመስላል። ስለተከታተላችሁ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።